በዚህ አካባቢ ደግሞ በዛ ሰዓት ጅብ አለ። መንገድ ላይ አህያ፣ ፍየል ወይም በግ ጠብቆ ይበላል። በዚያው መንገዱን ይዞ ሲሄድ ያቺን አሮጊት ብቻዋን ያገኛታል። ጅቡ መንገድ ላይ ቆመባት። እሷም ፈራች። በድንጋጤም ሼክ ሐሚድ ሆይ ድረስልኝ ብላ ጮኸች። እኔ ደግሞ ወዲያው ክንፍ አውጥቼ እየበረርኩ መጣውና ጅቡን ከጀርባው ጨምድጄ ያስኩትና በረርኩ። እስከ 41ኛው ቀን ያንን ቃል ደጋገምኩኝ። እውነትም የሚያስፈራ ነገር ገጠመኝ። ድሮ ትንሽ እያለው አንድ ቀን ከእናቴና ከእህቴ ጋር ነበርኩ። እናቴ እህቴን ተሸክማት እያለች እህቴ በድንገት መጮህ ጀመረች። እናቴም ምን ሆንሽ ብላ በፍጥነት አስቀምጠቻትና ልብሷን ስታራግፈው ባለመተው እግሯ ነፍሳት ከልብሷ ውስጥ ወደቀ። በዛ ምክንያት ከልጅነቴ ጀምሮ ያቺን ነፍሳት በጣም እፈራት ነበር። ያ ራሱ ነፍሳት ተመልሶ መጣብኝ። ነገር ግን በዚህኛው ጊዜ ከ30 ሜትር በላይ የገዘፈ በጣም ረጅም ነበር። በጣም ፈራሁ። ነገር ግን አትፍራ አይነካህም ያሉኝ ትዝ አለኝ። በዛ ሰዓት ልክ አልጋችሁ ላይ ተኝታችሁ በህልም ወደ ሌላ ዓለም እንደምትሄዱ አይነት ስሜት ላይ ነበርኩ። እዚያው ቦታ ላይ ሆኜ ግን ወደ ሌላ ዓለም የገባው ያህል ነበር። እናም ያቺ ግዙፍ ነፍሳት ከሩቅ መታ በትልቅ ሜዳ ላይ በሚጫወቱ ህፃናት ላይ ወረደችባቸው። አንዱን ይዛ በላችሁ፣ ሌላኛውንም በላችሁ። ሌሎች ልጆች ደግሞ በፍርሃት ሲበታተኑ እሷ ከኋላቸው ታባራቸዋለች። እኔ ይህን ሁሉ ቆሜ እያየው ነበር። በመጨረሻም ቀጥታ ወደ እኔ መምጣት ጀመረች። እኔ እንኳን ይህንን የሚያህል አይደለም ትንሿን እንኳን ፈራለሁ። አሁን እቺ ግዙፍ ነፍሳት ወደ እኔ ስትመጣ ነፍሴን በእጄ ጨብጬ ቆምኩ። ምክንያቱም ሼኹ እንዳልፈራ አስጠንቅቆኛል። ቀጥሎ የመጣብኝ ጊንጥ ነበረ። ሄሊኮፕተር የሚያክል ጊንጥ ነው። በጣም ግዙፍ ነው። እናም ልጅ የያዘች አንዲት እናት ነበረች። ጊንጧ ሴትየዋን ራሷ ላይ መታቻት። ሴትየዋም ተነፍታ በኃይለኛው ድምፅ ፈነዳች። በቦታው የነበሩት ሰዎች በሙሉ ሮጠው ሸሹ። ከዚያም ያቺ ግዙፍ ጊንጥ ቀጥታ ወደ እኔ መታ ከላይ ላይ ቆመች። ከዚያም ልትመታኝ ጭራዋን ወደ ላይ ስታነሳ እንዳትፈራ አስጠነቅቃለሁ የተባልኩት ትዝ አለኝ። እግሬን አጠንክሬ ቆምኩኝና ያንን ትልቅ ፈተና አለፍኩ። በሶስተኛው ላይ ደግሞ ከ30 በላይ ፈረሶች በአንድ ላይ የሮጡ መጡ። አሯሯጣቸው የሚያስፈራ ነበር። ሁሉም ደግሞ ቀጥታ ወደ እኔ ነው የሚሮጡት። ትንሽ እንኳን ወደ ጎን ካልኩ ወይም ከሸሸው ፈተናውን ወደኩ ማለት ነው። وتمازلت داخل الخلوة الحين كل الكلام أنا داخل الخلوة. ይህ ሁሉ ነገር ለአንተ የማስፈራሪያ ሂደት ነው። ምክንያቱም የተጠቀምከው ቃላቶች የራሱ የሆነ መንፈሳዊ አገልጋይ አለው። ያ መንፈስ ደግሞ አንተን እንዲያገለግል ከታች ካሉ ተገልጋዮች አንዱን ይልካል። በነገራችን ላይ ጂኖች ለበላይ አካላቸው የሚያሳዩት ታዛዥነት ሰዎች ለሰው ካላቸው ታዛዥነት እጅግ የላቀ ነው። ለምሳሌ እኛ ሰዎች መሪያችን ሊቀጣን፣ ሊገርፈን ወይም ሊያስረን ይችላል። ጂኖች ጋር ግን አንድ ጂን ትዕዛዝ ካጠፋ ወዲያውኑ ነው የሚገደለው። እናም እኔን እንዲያገለግል ይላካል። ሲልካውም ሄደህ ሰውየው ካልቻለህ ተመልሰህ ና ይለዋል። እናም እሱ መጥቶ ያንን ሁሉ ድራማ የሚሰራብህ እንድትፈራ ነው። እኔም በአይምሮዬ እነዚህ ጅን ናቸው አለለም፣ መላኢኮች እንደሆኑ ነው የተነገረኝ። እውነታው ግን በኸልዋ ውስጥ ሆነህ ጅኖችን እየተጣራህ ነበር። አዎ እኔ በጊዜ 286 ጅኖች ነበሩ። መሪያቸው ደግሞ ሳህሰሆቢ የሚባል ጅን ነበር። እነዚህ ሁሉ እኔን ለማገልገል የተዘጋጁ ነበሩ። ይሄ ሳህሰሆቢ በግልጽ የተገለጠ ሳይሆን በጥላ ተመስሎ ነው የመጣብኝ። የሆነ አካል አብሮህ እንዳለ ይሰማሃል። መልኩም የሰው ይመስላል። ራስ፣ እጆችና እግሮች አሉት፣ ግን ሙሉ በሙሉ ጥላ ነው። እናም እንዲህ አለኝ፣ ሼክ ሐሚድ አንተ ከአላህ ወዳጆች አንዱ ነህ። ምንም የሚያስፈራህም ሆነ የሚያሳዝንህ ነገር የለም። አሁን ተአምር ማድረግ የምትችል የቁርአንን ሚስጥር የተረዳህ ሰው ሆነሃል። ቁርአንን ስትመለከተው ሁለት ገጽታ አለው፣ የውጭና የውስጥ። አንተ ደግሞ የውስጡን ሚስጥር የዒልመ ለዱኒ ባለቤት ሆነሃል አለኝ። እኔ ደግሞ እዚያ ደረጃ ላይ በመድረሴ በጣም ትልቅ ደስታ ተሰማኝ። ነገር ግን ይሄ ሁሉ የተማርኩት ጠንቋይ ለመሆን ብዬ አልነበረም። ትልቅ ሼክና ከአላህ ወዳጆች አንዱ መሆን ነበር ዋናው ዓላማዬ። እርሶ ደግሞ ይሄ ሳህሰሆቢ የሚባለው ጂን መላኢካ ነበር የሚመስላችሁ? አዋ እኔና እሱ የምንነጋገረው ሁሉ መላኢካ ነው ብዬ ነው ማስበው። እኔ ደግሞ ከአላህ ወዳጆች አንዱ ስለሆንኩ አላህ መላኢኮቹን እኔም በማንኛውም ነገር እንዲያገለግሉኝ ፈጥሯቸዋል ብዬ አምን ነበር። በዚህም አበሰረኝና ወደ ላይ ተመልከት አለኝ። ቀና ብዬ ስመለከት የአረብኛ ፊደላት ቅርጾቹ ተበታትነውና ተጠባብቀው አየሁ። እሱም ይህ ለውሐል መሕፉዝ ነው አለኝ። አሁን አንተ የለውሐል መሕፉዝ ባለቤት ሆነሃል። ውሳኔዎችህ ሁሉ ከሱ ነው የሚመጡት። በዚህ ዓለም የምታደርገውን ነገር ሁሉ ከሱ ነው የምታየው አለኝ። ይህ ደግሞ ለአንተ የተሰጠ ትልቅ ጸጋ ነው አለኝ። ለምሳሌ ያህል ከእከሊት ጋር ዝሙት ፈጽም የሚል ነገር በለውሐል መሕፉዝ ላይ ታያለህ፣ ሄደህም ታደርገዋለህ። በዛ ስራ ላይ ደግሞ አጅር ታገኛለህ እንጂ አትቀጣም። ምክንያቱም የተጻፈውን የለውሐል መሕፉዝን እውነታ አይተህ የአላህን ትዕዛዝ ስለፈጸምክ ነው ይሉሃል። ኃጢአት ሁሉ ብትሰራ፣ አልኮል ብትጠጣ፣ ምንም ብታደርግ፣ በአላህ ብትክድ፣ ከአላህ ውጪ ለሌላ አካል ብታርድ፣ ከአላህ ውጪ ያለን አካል ብትጣራ፣ ይህ ሁሉ በለውሐል መሕፉዝ ላይ የተጻፈ ነው። አንተ ደግሞ በለውሐል
ማህፉዝ የተጻፈውን ነገር የምትፈጽም ከሆነ የአላህን ትእዛዝ እየፈጸምክ ነው ማለት ነው። ስለዚህም አጅር ታገኛለህ አለኝ። በቀጣዩ ቀን ጠዋት ከአላህ ተአምራት አንዱ ተአምር ይሰጣል። አሁን ግን ሚስጥር አለ አለኝ። ምን አይነት ሚስጥር አልኩት። የቀራሃቸውን አንቀጾች በለውሐ ዚኒድ ላይ መጻፍ አለብህ አለኝ። هذا وش الزنت؟ الزنت هو هذا كتف زنت اوكي الزنت في لوح هنا الانسان عنده والحيوانات عندها في لوح هنا لوح الكتف ايوه አርዴባ ወደሚባል ቦታ ትሄድና አንድ ጉርዴም የሚባል ዛፍ ስር የሞተ እንስሳ ታገኛለህ። ከሱ ላይ ይሄንን አጥንት ይዘህ ተመለስ አለኝ። እኔም አርዴባ እኮ በጣም ሩቅ ነው፣ እኔ ያለሁት ሐራዛ ነው፣ ማለት ይሄን ሁሉ ርቀት እንዴት ሄጄ እመጣለሁ? እሱ ግን አንተ አሁን የእርምጃ ባለቤት ሆነሃል፣ መሬት ላንተ ትሰበሰብልሃለች አለኝ። ቀጥሎም ግን መስፈርቶች አሉን፣ ከነዚህ መስፈርቶች አንዱን የግድ መፈጸም አለብህ አለኝ። አንደኛው መስፈርት ረመዳንን አትጾምም። ما تصوم ما رمضان. تصوم رمضان ممنوع ሁለተኛው መስፈርት የዓስርን ሰላት አትሰግድም። ሌላው ደግሞ ሰዎችን ኢማም ሆነ አታሰግድም አለኝ። አራተኛው መስፈርት ያለ ውዱእ ትሰግዳለህ። ማለትም ወደ መጸዳጃ ቤት ገብተህ ዝም ብለህ በውሃ ተነካክተህ ያለ ውዱእ ትሰግዳለህ። ብዙ መስፈርቶች ነበሩ። አላህን ትሰድባለህ። እሺ አላህን እንዴት ሰድባለሁ? እንዳትባረር አትከራከር። ይህ እኮ ዒልመን ለዱኒ ነው። ይህ የሚስጥራት እውቀት ነው። ኺድር ምንድን ነው ያደረገው? ሰውን ገደለ አይደል? እንግዲያውስ አንተ ከሙሳ እንድትበልጥ ጥያቄ አትጠይቅ አለኝ። ሌሎች መስፈርቶችም ነበሩ። በቁርአን ላይ መሽናት፣ ከአላህ ውጪ ላለ አካል ማረድ፣ ብዙ መስፈርቶች ናቸው። انت كمل قال لك انت تكون من اصحاب الخطوه وبعدين طيب እናም ቦታው እኮ በጣም ሩቅ ነው ስለው፣ ሩቅ አይደለም አንተ አሁን በአንድ እርምጃ ትደርሳለህ አለኝ። ከዚያም ግራ እግርህን አንሳ አለኝ። አነሳው። ትንሽ ወደፊት ጠጋ አድርገው አለኝ። ጠጋ አድርጌ አስቀመጥኩት። አሁን ደግሞ ቀኝ እግርህን አንስተህ ከግራ እግርህ ጎን አድርገው አለኝ። ሁለቱንም እግሮቼን እዛው ጎን ለጎን ሳስቀምጣቸው አሁን እዛች ዛፍ ስር ነህ አለኝ። እውነትም ራሴን ዛፉ ስር ሆኜ አገኘው። አጥንቱንም እዚያው ስር አግኝቼው አነሳሁት። አሁንም ግራ እግርህን አንስተህ ወደ ኋላ አውርደው፣ ቀኝ እግርህንም አንስተህ አውርደው አለኝ። እንደተባልኩት አደረግኩ። አሁን ወደ ኸልዋህ ተመልሰሃል አለኝ። እነዛን ገልብጬ የቀሯቸውን አንቀጾች ምናምን ወስጄ በመተት መልኩ ጻፍኳቸው። የመተቱን ቅርጽ እንዴት እንደምገልጽልህ አላውቅም፣ ግን 4 ማዕዘን 6 ጎን ወይም ደግሞ እንደ ኮከብ 5 ጎን ያላቸው ጠልሰሞች አሉ። እናም መተቱን ከጻፍኩ በኋላ እኔ እንድመጣለህ ከፈለግ ማንም የማያውቀው ቦታ ላይ መተቱን ቅበረው አለኝ። ከዛም የሆነ ስም አሳየኝና እንዲህ አለኝ፣ 4 ጊዜ በለው እኔ እመጣለሁ። ሲመጣ ግን በትክክለኛ መልኩ ነው? አይ በሌላ ምስል ነው የሚመጣው። ለምሳሌ ትልቅ ድመት፣ ትልቅ ጥቁር ውሻ ወይም ደግሞ አህያ ወይም በሬ፣ ግመል፣ አንዳንድ ጊዜ ደግሞ በጥላ ውስጥ ጥላ ሆኖ ይታየኛል። ነገር ግን አላህ በፈጠረው በትክክለኛው መልኩ በጭራሽ ማየት አይቻልም። ደግሞ በጣም 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 ትልቅ ነው። እናም እኔም በሁሉም መስፈርቶች ተስማማው። ነገር ግን በሱ በኩል እውነትም መሬት ወርጄ እንደተስማማው ለማረጋገጥ መጀመሪያ አንዱን መስፈርት መፈጸም አለብኝ። እኔም የረመዳንን ጾም አለመጾምን መረጥኩ። ሌሎች የሰላትን መስፈርት የሚፈጽሙ አሉ። ጁምዓን አይሰግዱም፣ የዓስር ሰላትን አይሰግዱም። ሲሰግዱ ያለ ውዱእ ነው የሚሰግዱት። እኛ ደግሞ ይሄ ትክክለኛው መንገድ ይመስለን ነበር። انت الحين ما زلت في الخلوه؟ ما زلت انا في خلوتي ጠዋት ሲነጋ ሼኹ መጣ። ህዝቡም ከሌላ ቦታ ሁላ መጥቶ ልዩ የሆነ ትልቅ ድግስ ይደግሳሉ። እኔ ያለሁበት መንደር በጣም ትልቅ ነው። ጠዋት ላይ ከብቶችን ሁላ አረዱ። ታዲያ ህዝቡ የሚመለከትህ እንደ ጠንቋይ ነው ወይስ እንደ ወልይ ነው? እንደ ወልይ ነው እንጂ ሲሕር የሚባል ነገር ቃሉም እንኳን አይነሳም። እናም ጠዋት ማለዳ ላይ ሼኹ ከሱ ጋር ወደ 12 የሚሆኑ ትልልቅ ሼኾችን ይዞ መጣ። ሼኹ በሩን ከፍቶ ልብስ አለበሰኝ። እኔ ግን በእግሬ መቆም እንኳን አልቻልኩም ነበር። ስለዚህ 3 ሆነው ገብተው ደግፈው አቆሙኝ። ከዛም ሼኹ አይንህን ጨፍን አለኝ። ጨፈንኩ። እስከ ነግርህ ድረስ እንዳትከፍት አለኝ። እንደተደገፍኳቸው አይኔን እንደጨፈንኩ ከኸልዋው አወጡኝ። ከዚያም አሁን አይንህን ክፈት አለኝ። አይኖቼን ከፈትኩ። ልክ አይኖቼን ስከፍት አንድ ሰው እዚያ ማዶ የሸክላ ማንቆርቆሪያ ይዞ ሲሄድ አየው። ከዚያም እንዲህ አለኝ፣ ይህ ማንቆርቆሪያ ከአላህ ደጋግ ወልዮች መካከል ነው፣ አንተንም ያገለግልሃል አለኝ። ቀጥሎም ይህንን ማንቆርቆሪያ ጥራው አለኝ። እኔም አንተ ማንቆርቆሪያ ሆይ ና አልኩት። ማንቆርቆሪያውም ከነበረበት ቦታ ተነስቶ እኔ ጋር መጣ። ወደ ቀኝ ሂድ፣ ወደ ቀኝ ይሄዳል። ወደ ግራ ሂድ፣ ወደ ግራ ይሄዳል። እዚህ ጋር ቁም፣ ይቆማል። ايوه ይህ አላህ የሰጠህ ድንቅ ተአምር ነው አለኝ። ይህ ማንቆርቆሪያ ብዙ ሰዎች መጥተው የሰላት ሰዓት ሲደርስና ውሃ ሲያስፈልግ ማንቆርቆሪያውን ወደ ገሌ መንደር ሂድና ሌሎች ማንቆርቆሪያዎችን ይዘህና እለዋለሁ። እሱም ወደዛ መንደር ይሄድና ብዙ ማንቆርቆሪያዎችን አስከትሎ አሰልፎ ያመጣል። ቀጥሎም ባዶቹን ማንቆርቆሪያዎች ደግሞ ወደ ቢዕር ሄዳችሁ ውሃ አምጡ እላችኋለሁ። እነሱም በራሳቸው ከነበሩበት ተነስቶ ወደ ቢዕሩ ይሄዳሉ። በራሳቸው ወደ ጉድጓዱ ወርደው ውሃ ይሙላሉ። ከዚያም በራሳቸው ተመልሰው
ተመልሰው እኔ ጋር ይመጣሉ። ከዛም ሰዎችን ይኸውላችሁ መንቆርቆሪያዎቹን እየወሰዳችሁ ውዱ አርጉ እላቸዋለሁ። ሰዎቹ በመጀመሪያ ከውሃው ይጠጣሉ። ከዚያም ሰውነታቸውን ይደባበሱበታል። ለህፃናት ለሴቶችና ለልጆችም በረከት እንዲሆኑ ይወስዱላቸዋል። ሰዎች ደግሞ ይሄ በረከት ነው ብሎ ነው የሚያስቡት። አዎ በረከት ብሎ ነው የሚያስቡት። ማንም ሰው ይሄንን ነገር ድግምት ወይም ጥንቆላ ነው ብሎ አያስብም። እኔ ራሴ ጠንቋይ እንደሆንኩ አላውቅም ነበር። ከእኔ ተአምራትም አንዱ እኛ ጋር ብዕሮች አሉ። በጉድጓዶቹ ላይ ቀጭን እንጨት ያደርጋሉ። ያንን እንጨት አንተ በእጅህ እንዲች ብታደርጋት ትሰበራለች። እኔ ግን ሳልሰብረው ጉድጓዱ ላይ በተዘረጋው ቀጭኑ እንጨት ላይ በላዩ በኩል ዝም ብዬ እራመድበታለሁ። يعني انت تمشي على العود حق القصب بدون ما ينكسر فوق البير. انت لو حبسته بيدك كده بتكسره. አራተኛው ተአምሬ ደግሞ እኛ ሻይ በጣም እንወዳለን። በዚህኛው ድግስ ደግሞ የግድ ሻይ መኖር አለበት። ስለዚህ ሻዩን አፍልተው በትልቅ ሱፍራ ላይ በሰፊው ያደርጉታል። ሰው ስለሚበዛ ከ30 እስከ 40 ብርጭቆች ሊኖሩ ይችላሉ። የሚያስተናግደው ሰው የሚያደርገው ነገር ቢኖር ብርጭቆቹን መሙላት ብቻ ነው። ከዚያም እኔ ምልክት ሰጣለሁ። ያኔ ሱፍራው በራሱ በአየር ላይ የተንሳፈፈ ይመጣል። ሰዎች በመስመር ተቀምጠው እየተጨዋወቱ ነው። ሱፍራው ከፊትህ መጥቶ ይቆማል። አንተም የምታደርገው ብርጭቆውን አንስተህ ከፊትህ ማስቀመጥ ብቻ ነው። ከዛ ሱፍራው ወደሚቀጥለው ሰው እያለ በራሱ ይሄዳል። ከዛ አንተ ሻይህን ጠጥተህ ብርጭቆን ታስቀምጣለህ። ከዛ ሱፍራው እንደገና በራሱ ጊዜ እየተንሳፈፈ ይመጣል። ከዛ ብርጭቆ በራሱ ተመልሶ ሱፍራው ላይ ይቀመጣል። እናም እንደገና ሱፍራው ወደሚቀጥለው ሰው እያለ ይሄዳል። እንግዲህ ይህ አንዱ የኔ ተአምር ነው። ሌላም አንድ ከራማ አስታውሳለሁ። ከራማዎቼ ብዙ ስለሆኑ ላሳጥርላችሁ ሞክራለሁ። በቱል የምትባል የአንዲት አሮጊት ከራማ ነው። بتول ምስኪን አሮጊት ናት። ምንም አይነት እርሻም ሆነ ገቢ አልነበራትም። በእነሱ አካባቢ ሰዎች ራቅ ብለው በመሄድ እንደ ነበቅ እና ላሎብ ያሉ የበረሃ ፍሬዎችን ይሰበስባሉ። እሷም ወደዛ በመሄድ ዘንቢሏን ሞልታ መምጣት ጀመረች። እነዚህን ያከማቸችውን ፍሬዎች ወስዳ በገበያ በመሸጥ ወይም በመቀየር ስኳር፣ ሻይ እና ሌሎች የሚያስፈልጓትን ነገሮች ገዝታ ወደ ቤቷ ትመለሳለች። በአንዱ የገበያ ቀን ፍሬዎቿን ወስዳ ሸጠች። የሚያስፈልጓትንም ገዝታ ወደ ቤቷ ልትመለስ ተነሳ። ሰዓቱ ከ10 ሰላት በኋላ ወደ መግሪብ አካባቢ ነበር። መንገዱ ደግሞ በጣም ሩቅ ነው። ከሰፈሯ ሰዎች ጋር አብራ እየሄደች ነበር። ሌሎቹ በአህያ ስለተሳፈሩ እሷን ትተዋት ፈጠን ብለው ሄዱ። በዚያ አካባቢ ደግሞ በዛ ሰዓት ጅብ አለ። መንገድ ላይ አህያ፣ ፍየል ወይም በግ ጠብቆ ይበላል። በዚያው መንገዱን ይዞ ሲሄድ ያቺን አሮጊት ብቻዋን ያገኛታል። ጅቡ መንገድ ላይ ቆመባት። እሷም ፈራች። በድንጋጤም ሼክ ሐሚድ ሆይ ድረስልኝ ብላ ጮኸች። እኔ ደግሞ ወዲያው ክንፍ አውጥቼ እየበረርኩ መጣውና ጅቡን ከጀርባው ጨምድጄ ያስኩትና በረርኩ። እሷም ሼክ ሐሚድን አመሰገነች። ወደ ቤቷም ተመለሰች። በውስጧም ከዚህ ጅብ ያዳነኝን ሼክ ሐሚድን በእጄ ስጦታ ወስጄ ማመስገን አለብኝ ብላ ወሰነች። ወሬውም በሀገሪቷ ላይ በኃይለኛው ተስፋፋ። በኋላ እኔ ዘንድ ልትመጣ ስትል ገና ሳታገኘኝ ከሚታዘዙን ጂኖች አንዱ መጥቶ በግራ ጆሮዬ እንዲህ ሲል ነገረኝ። ሼክ ሆይ ይህችን አሮጊት ታውቃታለህ? አላውቃትም አልኩት። ስሟ በቱል ይባላል አለኝ። አሮጊቷ ያየችውን ታሪክ አንተ ጭራሽ አታውቀውም ማለት ነው? አላውቀውም፣ አልሰማሁም። እኔ ራሴ አይደለሁም በርሬ የመጣሁት። ስለ ነገሩ ምንም የማውቀው ነገር አልነበረም። ግን ጂኑ መጥቶ ከመጀመሪያው እስከ መጨረሻው ሙሉ ታሪኩን አሳየኝ። ከዛም ይህን ፍየል ለአንተ ስጦታ ልትሰጥ ነው የመጣችው አለኝ። እሷም ወደ እኔ እየመጣች ነው። በወቅቱ ከሌላ ሀገር የመጡ እድሜያቸው ከፍ ያሉ በርካታ ተማሪዎች ነበሩኝ። ከ30 በላይ ይሆናሉ። በወቅቱ አጠገቤ የተቀመጡት ግን 12 ወይም 13 ነበሩ። አሮጊቷ ወደ እኔ እየመጣች ሲያዩ ወደ እኔ እንዳትደርስ ሊከለክሏት ተነሱ። እኔ ግን ተዋት ልቀቋት አልኳቸው። ከዚያም አንቺ በቱል አልኳት። አቤቱ ሼኼ አለችኝ። ከዛም ጂኑ ያሳየኝን ታሪክ በሙሉ ዘረዘርኩላት። በቦታው የነበረው ሰው በሙሉ አላሁ አክበር እያሉ ጮሁ። እሺ ቆይ ይሄ እኮ የሸይጣን ውሸት ነው ማለት እርሶ እንዴት ተናገሩት? እርሶ ይህንን እንዳላደረጉ ያውቃሉ። አዎ እኔ አላደረግኩትም። ታዲያ ለአሮጊቷ ይሄኔ አይደለውም ብላችሁ ለምን አልነገራችኋትም? አይ እንደዛማ አይባልማ፣ እኔ ጸሎቱ የሚሰማልኝ ደግ የአላህ ባሪያ ነኝ ብለህ ነው መናገር ያለብህ። ታዲያ በዛ ሰዓት ድርጊቱ ሲሕር መሆኑን አላወቃችሁም ነበር? በጭራሽ። እኔ ይህንን እንደ በረከት ነበር የምቆጥረው። እንዲያውም በአካባቢው በችግር ጊዜ ሼክ ሐሚድን ተጣራ ከአላህ በፊት ይደርስልሃል የሚል ወሬ ተዋራ። ማለትም በቀጥታ አላህን ብትለምን በአንተና በአላህ መካከል የተበላሸ ነው። ሼክ ሐሚድን ከጠየክ ግን አላህ ለሼክ ብሎ ጸሎትህን ይቀበላል። በዚህ ምክንያት ሰዎች አላህን መለመን ትተው ሼክ ሐሚድን መጣራት ጀመሩ። እንግዲህ እርሶ በዚህ ሁኔታ ውስጥ 17 ዓመት ሙሉ ነው የኖሩት። አዎ 17 ዓመት ሙሉ አብሬያቸው
ሳደርጋቸው ነበርኩ። ይህን ስራ እየሰራው ግን ሳሒር እንደሆንኩ ወይም ከጅን ጋር እንደምሰራ በፍጹም አላውቅም ነበር። ለእኔ አላህን የምፈራ ደግ ሰው ስለሆንኩ የሚያገለግሉኝ መላኢኮች እንደሆኑ ነው ማቀው። እሺ እነዚህ 17 ዓመታት እንዴት አበቁ? ነገሩ ሲሕር መሆኑስ እንዴት ማወቅ ቻላችሁ? الملك القدوس السلام المؤمن المهيمن العزيز الجبار المتكبر سبحان الله عما يشركون.